የሰው ልጅ እለት እለት ይለወጣል፣ እለት እለት ይቀየራል። የማይቀየረው ድንጋይ ብቻ ነው። አንድ ቦታ ተቀምጦ እስከ ዘላለም የሚቀጥለው የማይቀየረው ድንጋይ ብቻ ነው። የሰው ልጅ ደግሞ ድንጋይ አይደለም፣ ይለወጣል። የውሃ ባህሪ ያለው የሚቀየር የሚለዋወጥ ማንነት ያለው ነው። በፊዚካሊ ይለወጣል፣ በሜንታሊ ይለወጣል። የሰው ልጅ ስቴብል ሆኖ አይቀመጥም። መቼም ትናንትና የነበረን ማንነት እግረ መንገዳችን የነበረ ነው እንጂ የተወሰነብን ማንነት አይደለም። ሰላም፣ እንዴት ናችሁ? ደግሩም ለማ ዩቲዩብ ቻናል ቤተሰቦች ያላችሁ በሰላማችሁ ይብዛልኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ይህንን ቻናል ሰብስክራይብ እያደረጋችሁ እስካሁን ይህንን ቻናል እየተከታተላችሁ ግን ሰብስክራይብ ያላደረጋችሁ ስላላችሁ ሰብስክራይብ እንድታደርጉ በትህትና እጠይቃችኋለሁ። ሰብስክራይብ አድርጉ። የትናንትና ማንነታችን የትናንትና ነው። የዛሬ ማንነታችንም ደግሞ የዛሬ ባህሪያችን ሌላ ሊሆን ይችላል። የነገ ባህሪያችንም ደግሞ ሊቀየር ይችላል። ይህን ስል የአቋም ለውጥ አንዳንድ ጊዜ ሊኖር ይችላል፣ ግን ብራንድ ሊኖረን ይችላል። ለእያንዳንዳችን ብራንዳችን እንኳን ባይለወጥ ባህሪያችን ሊለወጥ ይችላል። አካላችን ፊዚካላችን ሊለወጥ ይችላል። አይምሮአችን እውቀታችን ሊለወጥ ይችላል ማለት ነው። ለአንድ ሰው ሁለት አማራጭ ብቻ ነው ያለው፣ ወይ መለወጥ ወይም ወደኋላ ማለት። አንድ ሰው አሁን ያለኝ እውቀት አሁን ያለኝ ቦታ ፖዚሽን በቃኝ ብሎ ሊቀመጥ አይችልም። እንደዛ ባለ ቀን ወደኋላ እያደገ ነው ማለት ነው። ያለኝ እውቀት በቂ ነው፣ በቃ ከዚህ በኋላ ምንም ነገር አልፈልግም ብሎ ቢቀመጥ ወደኋላ እየሄደ ነው ማለት ነው እንጂ በዛ ባለበት ቦታ ላይ ቆሞ አይደለም ያለው። ምክንያቱም ይቻለም በየቀኑ የሚለዋወጥ ወይም የሚቀያየር ነገሮችን ታመጣለች። ለዛ ነገር ራሳችንን ብቁ ወይም ማዘጋጀት ካልቻልን ወደኋላ እየወረድን እየሄድን ነው እንጂ ወደፊት እያደግን አይደለም። ስለዚህ ነው በየቀኑ ራሳችንን ለአዲስ እውቀት ለአዲስ ለውጥ ማዘጋጀት ማስተካከል ወይም ማቃናት ያለብን። አንዳንድ ሐሳቦችን ለመቀበል ራሳችንን ቢውልድ የሚያደርጉ የሚያሳድጉንን ሐሳቦችን ለመቀበልና መስማት ያሉብንን ሰዎችን እየሰማን መለወጥ ያለብን። ለዚህ ምክንያት በትናንትና ማንነቶቻችን ታስረን መቅረት ማንፈልግ ከሆነ ራሳችንን ዝግጁ ማድረግ አለብን ማለት ነው። ለትምህርት ለእውቀት ትምህርት በሃይስኩል ወይም በኮሌጅ ሄደን ወይም ገብተን ብቻ የምንማርበት ጉዳይ ብቻ አይደለም። ኤቭሪዌር ኤቭሪ ዴይ ኤቭሪ ሲቹዌሽን ውስጥ የምንማረው ነገር ከሰው እንማራለን፣ ከምናየው ከየትኛውም ነገር እንማራለን ማለት ነው። ራሱን ለለውጥ ያዘጋጀ ሰው ለመለወጥ ወይም ለመቀየር ዝግጁ ነኝ ብሎ ወይም እፈልጋለሁ ደግሞም ቢቀየር ቢለወጥ ብሎ የሚያስብ የሚመኝ ሰው ራሱን ለአዲስ እውቀት ለአዲስ ለውጥ ማዘጋጀት አለበት ማለት ነው። አንዴ ተነስተን ፕሮፌሽናል የሆነ ሰው የሚያደርገውን ነገር ላናደርግ እንችላለን። በተግባር ላይ ከሚታይ ነገር ጀርባ ያለው እውቀት ነው ወይም ልምድ ነው። እኛ ዛሬ ላይ ማተኮር ያለብን ነገር የሆነን ትልቅ ነገርን ቢውልድ ማድረግ ሳይሆን ያንን ቢውልድ እንድናደርግ የሚረዳንን እውቀት ለማግኘት ራሳችንን ማለማመድ ይኖርብናል። ብዙ ሰው ትናንትና ባወቀን ማንነት ትናንትና በነበረን ማንነት ሊገምተን ይችላል። ዛሬም ያው የራሳቸው ጉዳይ ነው። ቀርቦ ስላላወቀን ሊገምት ይችላል። ግን እነዛ ሰዎች ሲገምቱን በዛ ቦታ ላይ በእውነትም ኖረን ነው የገመቱን ያሉት ወይም ተቀይረን ነው የገመቱን ያሉት? እንደዚህ የሚባል አባባል የፈራኸው ነገር ወይም በጣም የሚያስፈራህ ነገር ያ ነገር መክሊትህ ወይም ያንተ ታይፕ ሊሆን ይችላል እና ጀምረው ወይም አስቀጥለው ይባላል። ስለዚህ በጣም ስናስበው በጣም የሚጨንቀን የሚያሳስበን ይሄ ነገር እኮ ላይሆን ይችላል፣ ይሄ ነገር እኮ እንዴት ከባድ ነው ብለን በአይምሯችን የምንስላቸውን ነገሮች የኛ ነገር ሊሆን ይችላል ወይም በዛ ነገር የምንታወቅበት ሊሆን ይችላል ወይም በዛ ነገር ስማችን የሚጠራበት ነገር ሊሆን ይችላልና በጣም ከባድ ነው ብሎ አይምሯችን የሳለውን ነገር ደፍረን መቀጠል ይኖርብናል። ደግሞም ሁል ጊዜ ማሰብ ያለብን ለውጥ እንዲሁ ሳይሆን የሚመጣው በብዙ መታገል፣ በብዙ ውጣ ውረድ፣ በብዙ ፌለሪቲ ውስጥ አልፈን ነው ለውጥ የሚመጣውና በተለይ ደግሞ የኔ ቤተሰቦች በዚህ አትታሙ። ይህንን ቪዲዮ ራሱ የሰማችሁት እያያችሁት ያላችሁት ለውጥ ፈልጋችሁ ነው። እንደዚሁ ዝም ብላችሁ ይህንን ቪዲዮ ክሊክ አላደረጋችሁም። አንዳንዶች በመሀል የወጣችሁ ልትኖሩ ትችላላችሁ፣ እስከ መጨረሻም የጸናችሁ ልትኖሩ ትችላላችሁ። ግን እንዲሁ ኖርማሊ እያያችሁት አይደለም። የሆነ ለውጥ ፈልጋችሁ ማንነታችሁ ወይ በእናንተ ማንነት ላይ የሆነ ነገር አድ ለማድረግ ስለፈለጋችሁ ነውና ያው ተግብሩት። ሐሳብ ደግሞ መሬት ካልወረደ
ምንም ጥቅም የለውም። ሀሳብ ብቻ ሆኖ ነው የሚቀረውና ያው ብዙ አሁን የምናያቸው ነገሮች በሀሳብ ደረጃ ነበሩ፣ ግን በተግባር ደረጃ ሲመጡ ሞር ታዩ። ስለዚህ ሀሳባችን ውስጥ ያለው ነገር ለማንም አይታይም። ማንም ሀሳባችንን አይቀበልም። ተግባራችንና አፈጻጸማችንና ውጤቱን ነው የሚቀበለው። እና ቀጥላችሁ ደግሞ እናንተም እንደምታኮሩኝ እኔንም ሞቲቬት እንደምታደርጉኝ እንደምታስተምሩኝ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ ያስቀመጣችሁ ይህንን ቪዲዮ ላይክ እያደረጋችሁ ለጓደኛ፣ ለዘመን፣ ለወዳጅ፣ ለእህት፣ ወንድም፣ ለእናት አባት፣ ለአያት፣ ለአጎት ሼር አድርጉ ይህንን ቪዲዮ። በቀጣይ ደግሞ በአሪፍ ቪዲዮ እንገናኛለን። እስከዛ ቸር ቆዩ። በጣም ወዳችኋለሁ።